ሰላም እንደምን አላችሁ? ላይኩን ነኝ። ያው ዛሬ ደግሞ በድጋሚ መጥቻለሁ ማለት ነው። ዛሬ እንኳን የመጣሁት ያው ከዚህ በፊት ያለውን የተፈጠረውን ታሪክ የኔንና የብርሃንን ማለት ነው እሱን ያው ነግሬያችኋለሁ ባጭሩም ቢሆን። ዛሬ ላይ እንግዲህ ብርሃንን ያው ባለፈውም በቪዲዮ እንደነገርኳችሁ እቷ ጋር አድርሻት ወደ አብርሽ ሂጄ ነበር ብያችኋለሁ። ዛሬ ደግሞ እዛው በቦታው ነው ያለሁት ማለት ነው። የእነ ብርሃን የእህቷ ሰፈር አካባቢ ነው ያለሁትና ትንሽ ወጣ ብዬ ነው ያዋራችሁ ያለሁት የሆነ ገጠራማ ቦታ ነውና እንግዲህ በእነሱ በባሏ ወይም ደግሞ በብርሃን ባል ወገኖች በኩል ያለውን ነገር ለማጣራት ፍላጎታቸው ምን እንደሆነ ምን እንደሚፈልጉ አሁን ላይ ከእንደገና ተመልሰው ለምን እንደመጡ ለማወቅ ሙከራ አድርጋለሁኝ እንዲጠይቋቸው ማለት ነው። ሂደው ጠይቋቸው ተመልሰዋል። ያው ለኔ ሳይሆን ለብርሃን እህትና ለብርሃን ለራሷ ነው ይህንን ነገር የተናገሩት። እኔ በጊዜው አልነበርኩም፣ ግን መተው ይህንን ነገር ብለዋልና ፍላጎታቸው ምንድነው ሲባሉ እንግዲህ ወንድማችን በህይወት የለም። ወንድማችን በህይወት ሳይኖር ደግሞ በህይወት እያለ ያፈረው የራሱን የቻለ ንብረት ነበረ። አሁን እኛ ማግባቷን አንከለክልም፣ እንኳን አገባች ደስታዋ ደስታችን ነው። ነገር ግን የወንድማችን ንብረት ይገባናልና ግማሽ ንብረት እኛም እንፈልጋለን የሚል ምላሽ ነው የሰጧቸው ማለት ነው። እኔ በቦታው የለሁም ብያቸዋለሁ። ይህንን መልስ ሲሰጡ ወይም ደግሞ እነዛ መልእክት አድራሾች መጥተው ለብርሃንና ለብርሃን እህት ነው ይህንን የተናገሩት እንጂ እኔ የለሁም ነበር። ግን ምን አሏችሁ ስላቸው ይህንን ነገር ብለውናል ነው ያሉን። እንግዲህ ከዚህ በፊት መጥተው በጣም በብዙ መንገድ እንግዲህ ያው ያለውን ነገር ወደታች ወደ ኋላ መለስ ብሎ ማየት ይቻላል። እስከ ፍርድ ቤት ድረስ ሄደን በጣም ብዙ ውጣ ውረዶች ነበሩ። አሁን ደግሞ ተመልሰው ይህንን ነገር ይዘው መጥተዋልና አንዳንድ ጊዜ ምን አለ መሰላችሁ መነሻ የሚፈልጉት ነገር አለ። እኔ እንግዲህ ሁሉም አንድ ሰው አዝኖ ሲቀመጥ ሁልጊዜ አዝኖ እንዲቀመጥ ሁልጊዜ አዝኖ እንዲኖር መፍቀድ ማለት ምን ማለት ነው ብዬ ነው እኔ ይሄንን የማስበው። ለምንድን ነው ደስ ሲላቸው የማይወዱት? ለምንድን ነው የሰው ልጅ ሁልጊዜ እንደወደቀ እንዲቀር ይህን ያክል ክፋት ለምንድን ነው እንትን የምለው? እኔ የእውነት ነው የማዝነውና ይህንን ነው ያሉት። ስለዚህ እኛም ንብረት እንፈልጋለን። እኔ ንብረት የመካፈል ንብረት የመውሰድ የወንድሜ ድርሻ ምናምን እዛው መጨረስ ይችላሉ። እኔ የሚመለከተኝ ጉዳይ ስላልሆነ እኔን የሚመለከተኝ ግን ምንድነው ፐርሰናል በህይወቴ ላይ መምጣት እኔን ለጥላቻ ማጨት ወይም ደግሞ እኔ ከሷ ጋር ያለ ግንኙነት ተቋርጦ ወይ እንዲቋረጥ ወይ ደግሞ በህይወት እንዳልኖር መፍቀድ። ይሄ ምን ማለት ነው? እንዳንድ ግለሰብ ሰው በፍቅር ይኖራል። በፍቅሩ ደግሞ ጠንክሮ አድጎ እግዚአብሔር ሲፈቅድ ደግሞ ይጋባል ይኖራል። መውለድ ምናምን ይመጣል ከዛ በኋላ ማለት ነው። ስለዚህ ገንዘብ ይገባናል ካሉ የወንድማችን ድርሻ ይገባናል ካሉ ወንድማችን እያለ ያፈራው ንብረት አለ ካሉ ይህንን ካሉ መጠየቅ ያለባቸው በህጋዊ መንገድ እንጂ ማታ ጨለማ ለብሶ ለማጥቃት ምናምን ነው ብዬ አላስብም። እኔ አሁን እንደዚህ ለስላሳውኝ እየተናገርኩ ያለሁት እየተጠነቀቅኩ ያለሁት ምንድነው እንደዚህ በመሰራቸው ቪዲዮዎች የሆነ አፈንግጠው የጥላቻ እንትኖች ቃላት መወረውር ከሆነ ምናልባት እንደዛ እንዳይሆን ያንን ይዘው ደግሞ የሆነ ነገር እንዳያደርጉ እንደዚህ አድርጎናል እንዳይሉ ወይም ደግሞ በቃ እንደዚህ ነው በቃ እየተጠነቀቅኩ ያለሁትና እንደዚህ መሆን አልነበረበትም። በቃ በህጋዊ መንገድ መጠየቅ ያለባቸው ነገር ነው ያልከለክልም። ሲጀመር ስለነሱ የሚመለከተኝ ነገር ስለሌለ ብዬ ነው። የሚመለከተኝ ነገር እኔ እስካለው ድረስ ብርሃን ስታለቅስ ማየት፣ ብርሃን ከፍቷት ማየት፣ ብርሃንን ፐርሰናሊ ለማጥቃት የሚመጣውን ግን አልታገስም። ምክንያቱም እኔ ጋር እስካለች ድረስ ማንም ይሁን ማንም ለምን ወንድሙ አይሆንም? ማንም ይሁን የሷን በሷ ጋር ጥላቻ ይዞ በሷ ጋር ጥቃትን ይዞ በሷ ጋር ደግሞ እንድታለቅስ የሚያደርግ ነገር ይዞ የሚመጣን ማንንም ቢሆን አልታገስም። ማንንም ይሁን። ስለዚህ ይሄ መሆን መቻል የለበትም። መጠየቅ ያለባችሁን ደግሞ መጠየቅ ባለበት አግባብ መጠየቅ መቻል አለባችሁ። እኔ እኔን አልቃወምም። ምክንያቱም ይገባናል ምናምን የምትሉት ነገር ካለ እንደዛ ማድረግ ነው ያለባችሁ እንጂ ጨለማ ለብሳችሁ ያን ያክል እንትን ብሎ መምጣት አስፈላጊ ነው ብዬ አላምንም። ኤኒዌይስ
ሰዎቹ ስመጣ ምንድነው ማግባቷን አንከለክልም፣ በትዳር መያዟን አንከለክልም፣ ደስ ይለናል። ግን ደግሞ እኛ የምንፈልገውን ነገር አድርጉልን። ማንም ይሁን የፈለገውን ነገር እኮ ስለፈለገ ብቻ ማድረግ አይችልም። እኔ ለምሳሌ ከሆነ አካል በቃ እኔ 1 ሚሊዮን ብር ማግኘት ይጠበቅብኛልና አምጣ ብለው የሚመለከተኝ ካልሆነ ለምንድን ነው የምጠይቀው? እንደዛ እንዴት ነው እሺ የሚለኝስ? ስለፈለኩት ብቻ አይሆንም ማለት ነው። ስፈልገው ግን የሚገባኝ መሆን መቻል አለበት። ለምሳሌ እኔ ከዚህ በፊት በነበረኝ የፍቅር ግንኙነት ውስጥ 3 ሚሊዮን ብር ጠይቄያለሁ። 3 ሚሊዮን ብር የምጠይቀው ግን የሚገባኝ ሆኖ ነው። ምክንያቱም ቤቴ ነበረ፣ ቤቴን የሸጠችው በጊዜው 3 ሚሊዮን ብር ነው። 3 ሚሊዮን ብሩ ወይ ቤቴ ይመለስልኝ አሊያ ደግሞ 3 ሚሊዮን ብር እፈልጋለሁ ብያለሁ። ያንን ያልኩት ግን ያ 3 ሚሊዮን ስለሚገባኝ እንጂ ስለፈለኩት ብቻ አይደለም ነው እንዴ። የሰው ልጅ ምን ነው ግን እንደዚህ ይወረደው? ለምንድን ነው እንደዚህ ማሰብ የተሳነው? በእውነት እኔ አሁን እየተናገርኩ ያለሁት ምንድነው ትንሽ ስሜታዊ ስለሆንኩኝ ነው። ይሄንን አውርተውኝ ነግረውኝ ቤት ውስጥ ነግረውኝ ከወጣው በኋላ ነው እዛው ሆኜ ማውራት። ምክንያቱም እነሱ የሚሉት ነገር ስለሚኖር እኔው በቃ ለየት ብዬ ከነሱ ይሄንን ቪዲዮ ለስራላችሁ ብዬ ነው እየሰራ ያለሁትና ተመልካቾች በእርግጠኝነት የኔ ስሜት ይገባቸዋል ብዬ አስባለሁ። በድንገት በደም ፍላት በመናምን የምናገረው ነገር ሊኖር ይችላል፣ ግን ይሄንን ትረዱኛላችሁ ብዬ አስባለሁ። ስለዚህ እኔ ፈልጋለሁ፣ እኔ እንዲህ አደርጋለሁ፣ አለያ ግን በህይወት አይኖራትም ምናምን እኔ እንዲኮ ለማንኛውም በህይወት እንድትኖሩም በህይወት እንዳትኖሩም የሚፈቅደው የፈጠራችሁ አምላክ ነው እንጂ የሰው ልጅ ዛቻ አይደለም። በዚሁ አጋጣሚ አስምሬ የምናገረው ነገር ማንም ተንኮልን ይዞ ከተነሳ ተንኮልን ይዤ የመነሳት አቅም አለኝ። በነገራችን ላይ ሰው የፈለገውን ያክል ጉልበት ሊኖረው ይችላል፣ የፈለገውን ያክል የገንዘብ አቅም ሊኖረው ይችላል። ግን ጎልያድ የወደቀው በዳዊት ትንሽዬ ጠጠር ነው። መጣል አይቸግርም፣ ጥላቻ አይቸግርም፣ የጥላቻ ንግግር አይቸግርም፣ አብሮ መውደቅ አይቸግርም፣ መደማማት አይቸግርም፣ ምንም ነገር አይቸግረንም። እሱም እኛም ሰዎች አሉን። እኔም ሰው ነኝ፣ እኔም ወንድ ነኝ፣ እናንተም ወንዶች ናችሁ። ማድረግ የሚጠበቀው ግን ምንድነው? አግባብነት ያለው ሰዋዊነትን የተላበሰ ሰው የሚሸት ስነ ምግባር ነው። ይሄንን ካደረግን ነው የምንስማማው። ይሄንን ካደረግን ነው እንደ ሰው አብረን መቀጠል የምንችለው። ይሄንን ካደረግን ነው ጉዟችን የሰመረ የሚሆነው ብዬ አምናለሁኝና እኔ ይሄንን ባታደርጉ መልካም ነው። መጠየቅ ካለባችሁ የፈለጋችሁትን መጠየቅ ትችላላችሁ፣ ግን የሚገባችሁን ብቻ መሆን መቻል አለበት ነው የምለውና ብርሃን አሁን ላይ እኔ በእውነት ነው የምላችሁ ማለት የኔ ያላችሁ ሰው አብራችሁ እየኖራችሁ እያለ አንገቱን ደፍቶ አዝኖ ስታዩት የበለጠ ትናደዳላችሁ። ምንድነው የምታወራ ልትሉ ትችላላችሁ እኮ እናንተ ቢሆኑ ተመልካቾች ራሱ ማለት ነው። ግን እኔ ቦታ ላይ ሆናችሁ ስታዩት ደግሞ እኔን ትረዱኛላችሁ ብዬ አስባለሁ። የእውነት እኔ ሁሉ ጊዜ ሮሮ ፈልጌ አይደለም ሮሮ እንትን እምለው፣ ግን እኔ ጋር የሚመጡት ነገሮች ሁሉ የሆነ ሀስል ይዘው ነው የሚመጡት። እኔ ለምን እንደሆነ አላውቅምና ይሄንን ይመስላል ተመልካቾች። እንግዲህ አሁን ላይ ያው እነሱ የሚፈልጉት ምንድነው የወንድማችን ድርሻ አለ ነው የሚሉት። ባጭሩ ስነግራችሁ የወንድማችን ድርሻ አለ፣ እሱ ነገር እንፈልጋለን ነው የሚሉት። ከዚህ በፊትም ይሄን ጥያቄ ጠይቀው በርግጥ አይመለከታችሁም የሚል እንትን ነው ምላሽ ነው የተሰጣችሁት። ከሰው ነበር ከሰው ፍርድ ቤት ምናምን ሄደው የሚፈልጉትን ነገር አድርገው ነበረ። ይሄ ነገር አልሆነላቸውም። ኢቭን ፖሊስ ጠርቶ እስከ ቤት እስከ ማስወጣት ድረስ ደርሰናል። ከዚህ በፊት ማለት ነው እኔና ብርሃን አብረን ባልሆንበት ጊዜ እሷን ብቻ በማግዛት ጊዜ ማለት ነው። ይሄም ሆኖ ነበረ። አሁን ደግሞ እንደዚህ ብለዋልና የሚፈልጉት ነገር ካለ ደግሞ ይሄንን ቃል በቃል እኮ አልተናገሩትም እነሱ። እኛ ጋር መጥተው ብርሃንን የኛ እንዲህ አይነት ንብረት አለን ብለው አልነገሯትም። ቀጥታ ምንድነው ያሉት? መጥተው ሁካታን የፈጠሩት። በቃ ያንን ከማድረግ እኛ እንፈልጋለን እንደዚህ አንቺም ቤተሰባችን ነሽ፣ በጊዜው እንደዚህ ነበርሽ፣ ስለዚህ አሁን ደግሞ እንደዚህ ስለምንፈልግ እንዲህ አድርጊልን፣ አሊያ ግን ወደሚመለከተው አካል እንሄዳለን። በቃ ይሄ እኮ ስሙዝ የሆነ ጥሩ ስነ ምግባርን የተላበሰ ማንንም በፍቅር ማንበርከክ የሚችል ትልቅ የሆነ ቃል ነበረ። ግን እንዲህ ካላደረግሽ እንዲህ እናደርግሻለን፣ አንተም እንዲህ ካደረግ እንዲህ እናደርጋለን።
እመነኝ፣ እንዲህ ካደረክ ደግሞ እንዲህ አደርጋለሁ እኔም ቢሆን ማለት ነው። ይሄ መሆን መቻል ግን የለበትም ነው። ስለዚህ ተመልካቾች ያለው ነገር ይሄንን ይመስል ነበረ። እነሱ ያው በደም ፍላት ነው እየተናገርኩ ያለሁት። ከውስጥ ቆይቼ ነው አሁን የመጣሁትና የብርሃን ውስጥ ነው ያለችው። ያው ስሜት አለ። በቃ ለምንድን ነው ምን አይነት ቀን ነው ያንን ቀን ያገናኘኝ ምናምን እያለች ብዙ ነገር ትላለች ምናምን። ትንሽ ደግሞ ያው ትንሽ እያነከሰች ነበርና ጠርዝ ነገር መቷታል ስንታገል ያኔ እሷም እንትን እያለች ስለነበርና እንደዛም ስለሆነ ያው እነዚህ ስሜቶች ምናምን አሉ እና ቪዲዮ ላይ ይጃት እንዳልወጣ ስሜታዊ ናት። ብዙ የማይሆን ነገር ልትናገር ትችላለች። ከዛ ባለፈ ደግሞ ታለቅሳለች ምናምንና እሱ እንዳይሆን በጥንቃቄ እኔ ይሄንን መልእክት ለተመልካቾች ማድረስ አለብኝ ብዬ ያው እናንተ ጋር መጥቻለሁና ስለዚህ አሁን የእህቷ ራሱ የብርሃን እህት በራሱ ማለት እሷ ብዙዎቹን ታውቃቸዋለች። ወደ የባሏን ወንድሞች ታውቃቸዋለች፣ አጎቶቿ ምናምን ያለውን ቤተሰቦቿ ምናምን ታውቃቸዋለችና እስኪ ከሌ ይሻላል። እኔ እኮ የሚገርመኝ ነገር ምንድነው ቤተሰቦቹ በራሱ አስታራቂ ናቸው ብለን ስናመጣቸው አይ እኛም ይገባናል። እኔ ይገርመኛል። አስታራቂ ናቸው ያልናቸው ሰዎች ደግሞ ጭራሽ የሚያጣሉን ነው አረፉ እንዴ። እኛ የፈለግነው እኮ ሰላም ነው። ሰላም ስንፈልግ ግን በጥላቻ ላይ ጭራሽ ደግሞ ምንድነው በእንጨት ላይ ቤንዚን እንደሚባለው እንደዛ እያደረጉ ጭራሽ ነገሩ እንዲካረር ያደርጉታል ማለት ነው። ማን ነው አስታራቂው ታዲያ? ሰው እንዴት ነጭ ጸጉር አበጅቶ አውጥቶ ጥላቻ ይመክራል? እንዲህ ካላደረክ በቃ እንደዚህ እናደርጋለን አይባልም። ይሄ ራሱ እንዴ እኛ እኮ ከሽማግሌዎች ከአባቶች ከእናቶች የምንፈልገው ትልቅ የሆነ ምክር ነው። ያ ምክር ደግሞ አንድነትን፣ መተሳሰብን፣ በፍቅር መሰሳብን እነዚህ አይነት ነገሮችን ነው ከእናንተ የምንፈልገው እንጂ ጥላቻን አልነበረም። ያ መሆን አልነበረበትም። እኛ የምንፈልገው የሚያስታርቀንን ነው። እኛ የምንፈልገው ሰላም ያመጣልንን ነው። እኛ የምንፈልገው አይዟችሁ፣ አብራችሁ ሁኑ፣ አብራችሁ ደጉ፣ በቃ ከዚህ በኋላ ያለው ነገር እህቶች ናችሁ፣ ወንድሞች ናችሁ ብሎ የሚያስማማንን ነው የምንፈልገው እንጂ ጥላቻ ይዞ ቢላዋ የሚያቀብለውን አይደለም። አንተ ማነህ? እኔ አንተ ማነህ ካልከኝ አንተ ራስህ ማነህ? እንዲህ አደርጋለሁ ካልከኝ እኔም እንዲህ አደርጋለሁ። ይሄንን በእርግጠኝነት ነው የምናገረው ማለት ነው። ስለዚህ መጠፋፋቱ ምንም ነገር አይጠቅምም። ጥላቻው ምንም ነገር አይጠቅመንም። የሚጠቅመን ይልቅ ወደ አንድነት መምጣቱ ነው። እሱ ብቻ አይደለም ደግሞ የሚጠቅመን የምትፈልጉትን ነገር በህግ አግባብ ጠይቁንና እኛ ደግሞ መስጠት ካለብን ፍርድ ቤቱ በወሰነልን ልክ እናንተም ይገባችሁን እንሰጣለን። ግን ደግሞ ከዚህ በፊት አይታችሁታል ያ ነገር እንደማይሆን ማለት ነው። ስለዚህ ያ ባይሆን መልካም ነው። እንግዲህ ተመልካቾች ያው እስካሁን ድረስ የመጣሁበትን መንገድ ታውቃላችሁ። ያለፍኩባቸውን ትልልቅ ተራራዎች፣ ትልልቅ መሰናክሎች፣ ትልልቅ መውጣት መውረዶች፣ ትልልቅ ማልቀስና መሰበሮችን አይታቸዋል። አሁን ደግሞ እንዲህ አይነት ችግር መጥቶብኛልና እኔ በጣም ነው የሚገርመኝ። እኔ ገና 15 ቀን የሞላ ሳልጠቀምበት ነው ስማርት ቲቪ የመተው እንትን ሲሉ ከጥቅም ውጭ ያደረጉት ማለት ነው። ይሄንን መጠየቅ እችላለሁ። አሁን እኔ መተው እንዲህ ያደረጉብኝ ማለት እችል ነበረ። ግን ምንድነው እስኪ ከኔ ይቅር፣ እቃ ቢሰበር እቃ እንተካለን፣ ችግር የለውም። ዋናው ግን የማይሰበር ልብ ነው ሰብረው የሚሄዱት፣ በተለይ ባለቤቴን ማለት ነው። ያ ስለሆነ እኔ በቃ እኔ ያናድዳል ሳስበው ምናምን ማለት ነውና እንደዛ ባይሆን መልካም ነው። የምትጠይቁት ነገር በህግ አግባብ ጠይቁ ተመልካቾች። ያው እኔም ደግሞ ስሜታዊ ሆኜ ያው የማይሆን ነገር እንዳልናገር ያው ጥንቃቄ እያደረኩ ነው የምናገረውና እንደ ሰው እናስብ፣ ቅን እንሁን፣ እንተሳሰብ። ሰው ያንዱ መኖር ለአንዱ ድጋፍ መሆኑን ይረዳ። እኔ ለማንም ክፉ አልመኝም፣ ለማንም ክፉ አይደለሁም። ግን ክፋቶች ወደኔ እየመጡ እኔን እያሰቃዩኝ ነውና እንግዲህ በባካችሁ ሙስሊም የሆናችሁ በሃይማኖታችሁ፣ ክርስቲያን የሆናችሁም በሃይማኖታችሁ፣ ሌላም እምነት የምትከተሉ በሃይማኖታችሁ በእውነት ጸልዩልኝ ነምለው። ያው ትንሽ የሚባሉ ችግሮች ትልልቅ ችግሮችን እየወለዱ ተቸግሬያለሁና ይሄንን አድርጉልኝ ነምላችሁ። በጣም ነው የምወዳችሁ። ኮሜንት ታደርጋላችሁ። እኔ እያንዳንዱን የምታደርጉትን ኮሜንት አየዋለሁ፣ አነበዋለሁ ምናምን። በእውነት እንደዚህ እያሰባችሁልኝ ስለሆነ
እጅግ በጣም በእውነት ክብረት ይስጥልኝ። ያሰባችሁት ይሳካ። ከሀገር ውጭ ያላችሁ ወደ ሀገራችሁ በሰላም ይመልሳችሁ። በቃ እኔ ከዚህ ውጭ ምንም አልላችሁምና ክብረት ይስጥልኝ ነው የምላችሁ። አመሰግናለሁ። ቻው